and gentlemen, welcome to TrimTech YouTube channel. ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ኤፍሬም ነኝ ከትሪምቴክ። ዛሬም በእናንተ ጥያቄ መሰረት የምንጀምረው አዲስ ኮርስ አለ። ቪዲዮ ኤዲቲንግ በአዶቤ ፕሪሚየም ፕሮ እንዴት አድርገን እንሰራለን የሚለውን ለዩቲዩበሮች፣ ለቲክቶከሮች፣ ለተለያዩ የቪዲዮ ስራ ለተሰማራችሁ እንዲሁም መሰማራት ለምትፈልጉ ሰዎች በጣም አሪፍ የሆነ በጣም ዘመናዊ ኮርስ ከዛሬ ጀምሮ እናያለን ማለት ነው። ስለዚህ ሁላችሁም ላይክ፣ ሼር ኤንድ ሰብስክራይብ በማድረግ እነዚህ ቪዲዮዎች ለብዙ ሰው እንዲደርስ አድርጉ። ቪዲዮ ኤዲቲንግን በአራት ቻፕተር ከፍለን እናያቸዋለን ማለት ነው። አንደኛ ዴፊኒሽን ኦፍ ቪዲዮ ኤዲቲንግ፣ ሁለተኛ ኤሌመንትስ ኦፍ ቪዲዮ ኤዲቲንግ፣ ሶስተኛ ፐርፐዝ ኦፍ ቪዲዮ ኤዲቲንግ፣ አራተኛ ተርሚኖሎጂስ ኦፍ ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ ምንድን ነው? ቪዲዮ ኤዲቲንግ ማለት የቅንብር ወይም የአርትዖት ስራ በራሱ በእንግሊዘኛው ቪዲዮ ኤዲቲንግ ማለት ቦታ በመቀየር በመቆራረጥ እና በመቀጠል ስሜት የሚሰጥ ለተፈለገ ዓላማ መዋል የሚያስችል ቪዲዮ መስራት። አዶቤ ፕሪሚየም ፕሮ ፕሮፌሽናል የሆነ ቪዲዮ ኤዲት የምናደርግበት ሶፍትዌር ሲሆን የፊልም ሰራተኞች፣ ዩቲዩበሮች፣ ማርኬቲንጎች፣ ቪዲዮግራፊ ወዘተ የሚጠቀሙበት ነው። ፕሪሚየም ፕሮ በዓለም ላይ ታዋቂ ብዙ ባለሙያዎች የሚጠቀሙበት የምንፈልገውን ከቀላል እስከ ውስብስብ ስራዎች ኤዲት የምናደርግበት የተለያዩ የስራ እድሎች የሚከፍት ያሰብነውን ልንሰራበት የምንችልበት ሶፍትዌር ነው። ኤዲት የምናደርገው ለምንድን ነው? ኤዲት የምናደርገው የመጀመሪያ ነገር ቤስት ፉቴጅ ለመምረጥ፣ የማይፈልጉ ፉቴጆች ደግሞ እንጥላለን ወይም እናስወግዳለን። በመቀጠል ታሪክ እንነግርበታለን። ኢፌክቶችን፣ ግራፊክሶችን፣ ሙዚቃ በመጨመር የተሻለ ትርጉምና የሚያምር ነገር እንዲሆን እናደርጋለን። ኤዲቲንግ ታሪክ የምንነግርበት ትልቅ መሳሪያ ነው። አንድ ቪዲዮ ኤዲት ስናደርግ አንደኛ እንቆርጣለን፣ እንቀጥላለን፣ ቦታ እናቀያይራለን፣ ኦዲዮ ሪፕሌስ እናደርጋለን፣ ቪዲዮ ሪፕሌስ እናደርጋለን። እነዚህን ነገሮች ጭንቅላታችን ውስጥ መኖር አለባቸው። ሁለት አይነት ቪዲዮ ኤዲተሮች አሉ። አንደኛው ጎበዝ ቪዲዮ ኤዲተር፣ ሁለተኛው ምርጥ ቪዲዮ ኤዲተር። ጎበዝ ቪዲዮ ኤዲተር የምንለው ከላይ የጠቀስናቸውን ነገሮች አከናውኖ ኤዲት ያደርጋል። ምርጥ ቪዲዮ ኤዲተር የምንለው ደግሞ ፋይሎችን በደንብ ኦርጋናይዝ በማድረግ ኤዲት ያደርጋል ማለት ነው። ኤሌመንትስ ኦፍ ቪዲዮ ኤዲቲንግ የምንላቸው ቪዥዋል ኢፌክቶች ስናስገባ ቪዲዮዎችን ከሚያሳምሩልን ነገሮች አንዱ ግራፊክስ ነው። አኒሜሽን እና ቪዥዋል ኢንሃንስመንቶች ይኖሩታል። ቪዲዮዎችን ሌላው ከሚያሳምሩልን ነገሮች አንዱ ኦዲዮ ነው። ኦዲዮ ስናስገባ ባክግራውንድ ሙዚቃ ሊሆን ይችላል ወይም ሳውንድ ኢፌክት ሊሆን ይችላል። ስለዚህ ኦዲዮ ስናስገባ ቪዲዮዎችን ጥሩ ይሆናል ማለት ነው። ሌላው ቪዲዮዎችን ውስጥ የምናስገባቸው ነገሮች ቢኖሩ ከለር ግሬዲንጋችን ስናስተካከል የቪዲዮ So video editing is definitely a very valuable skill in today's day and age, and in this video I'm going to show you video editing terminologies. በመጀመሪያው አስፔክት ሬሽዮ ነው። አስፔክት ሬሽዮ ማለት የዊድዛችን እና የሃይታችንን ሪሌሽንሺፕ የምናሳይበት። ለምሳሌ የዩቲዩብ ቪዲዮዎች 16:9 አስፔክት ሬሽዮ አላቸው። የቲክቶክ ቪዲዮዎች ደግሞ 9:16 አስፔክት ሬሽዮ አላቸው ማለት ነው። ፍሬም ሬት ማለት በአንድ ሰከንድ ውስጥ ምን ያህል ፎቶዎችን እንገልጣለን የሚለውን የሚያስረዳ ነው። the number of frames or image displayed per second affecting the smoothness of motion። ስለዚህ በአንድ ሰከንድ ውስጥ ምን ያህል ፎቶዎችን እንገልጣለን። 24 ፍሬም ፐር ሰከንድ፣ ለፖድካስቶች ደግሞ 30 ፍሬም ፐር ሰከንድ እና ለፊልሞች እና ለቪዲዮ ጌሞችን 60 ፍሬም ፐር ሰከንድ እንጠቀማለን ማለት ነው። ሌላው ሪዞሉሽን ነው። ሪዞሉሽን ደግሞ የቪዲዮአችንን ጥራት የሚለካልን ነገር ነው ማለት ነው። ስለዚህ የቪዲዮአችንን ጥራት በምን እንለካለን? በፒክስል እንለካለን ማለት ነው። ስለዚህ ብዙ ጊዜ 720 ፒክስል፣ 1080 ፒክስል እና 40 ፒክስል ብለን ቪዲዮአችንን እንገልጻቸዋለን። Terms of stuff. A-roll is the video or audio that tells the story, acting as the backbone of the video. B-roll is the footage that supplements and supports the A-roll with several different uses. Currently, my A-roll is talking to you about B-roll, while the B-roll is showing you my premiere. ጃምፕ ከት ማለት
እያለፍን የምንቆርጠው ማንፈልጋቸው ነገሮች የምንቆርጥበት ሜካኒዝም አለ። ቪዲዮ ኤዲት ስናደርግ በዋነኝነት የምንጠቀመው ለቪዲዮ ኤዲተሮች በጣም ወሳኝ የሆነው ቱል ጃምፕ ከት ነው። ስለዚህ ጃምፕ ከት ምን እንደሆነ ጠንቅቀን ማወቅ ይኖርብናል ማለት ነው። ሌላው ደግሞ ሮ ፉቴጅ ነው። ሮ ፉቴጅ ማለት አንኤዲትድ አንፕሮሰስድ ቪዲዮ ዳታ ካፕቸር ዳይሬክትሊ ፍሮም ካሜራ ነው። ስለዚህ ማንኛውንም በካሜራ ሆነ በስልካችን የምንቀርጻቸው ኤዲት ሳይደረጉ በፊት ያሉ ቪዲዮዎች ሮ ፉቴጅ ይባላል። ትራንዚሽን ማለት ደግሞ ከአንድ ሲን ወደ አንድ ሲን በምንሄድበት ጊዜ የምንጠቀማቸው ትራንዚሽኖች ወይንም ቪዲዮችን በቅደም ተከተል በአኒሜሽን እንዲገባልን የምናደርጋቸው ነገሮች ናቸው። ለምሳሌ ክሮስ ዲዞልቭ ሊሆን ይችላል፣ ፌድ ሊሆን ይችላል፣ አይሪስ ሊሆን ይችላል፣ ፍሊፕ ኦቨር ሊሆን ይችላል፣ ፔጅ ቢልድ፣ ስላይድ ኤንድ ዙም ብለን ትራንዚሽኖችን ልንጠቀም እንችላለን ማለት ነው። ሌላው የቪዲዮግራፊ ተርሚኖሎጂዎችንም እንደዚሁ በደንብ ማወቅ ይኖርባቸዋል ማለት ነው። ስለዚህ ክሎዝ አፕ ሾት ስንል Today we're going to explore why they're used, when to use them, how to shoot them, and how to break the rules that surround them. Alright, let's get To the top of their head. Its purpose is to focus the audience's attention onto the actor's face for dramatic or important moments. No matter the context, close-ups emphasize emotion, sadness, romance, terror, elation. According to John Carpenter, emotionally, between characters, Hitchcock would just go for close-ups because that's where the emotion comes in the eyes and the expressions of the actors. What in hell's name are you doing here? Hello, Michael. Listen to me. Now you stay away from me. Don't talk to me. When this plane lands, you take the next one out. Anywhere. Go home. they can also capture a detail that a wider shot cannot, such as the flicker of an eyelid. At moments when drama is at an emotional high, You mean an institution? A madhouse? the close-up is often the go-to shot choice. But as we'll see, a close-up is just the starting point. Elements like lighting, color, and angle can customize the shot to best fit your scene. ሌላው ዋይድ ሾት ነው። ዋይድ ሾት ደግሞ ጠቅላላ ብዙውን ሂውማን ፊገሮችን በጠቅላላ የሚያሳየልን የቪዲዮ ቴክኒክ ነው እና ሰፋ አድርገን ዋይድ ሾቶችን እንቀርጻለን ማለት ነው።